እኔ ከኔ ተሞክሮ እኔ እንዳልኳችሁ የካህን ልጅ ነኝ። እንግዲህ እንዳጋጣሚ ሆኖ ወንድሞቼ ለማስተማር አባቴ ጥረት ቢያደርጉም አልተሳካም። እንግዲህ የእግዚአብሔር ጥሪ ነው። እኔ ግን አጋጣሚ ሆኖ ደግሞ የቤተክርስቲያን አገልግሎት እውቀቱ ሳይሆን ፍቅሩ አድሮብኝ እስካሁን ድረስ በቤተክርስቲያን ውስጥ አለውና የኔ በቤተክርስቲያን ውስጥ መኖር የሆነ ቁጭት አሳድሮብኛል። ለምን አባቴ እንደው በአካለ ስጋ ባይኖርም በአካለ ነፍስ ሆኖ ያየኛልና የአባቴን ቁጭት ለመወጣት እኔ ልጄን የቤተክርስቲያን ልጅ እንዲሆን የቤተክርስቲያን አገልጋይ እንዲሆን እንግዲህ በዲቁና እያገለገለ ይገኛልና ይሄ ምንድነው? እኛ ስንማር ልጆቻችን እናስተምራለን። የኛ ልጆች እኛ ሴቶች ነን፣ ለልጆቻችን ቅርብ ነን። ልጆቻችን ደግሞ ልጆቻቸውን እያስተማሩ ቤተክርስቲያን ተተኪ አገልጋዮች እያገኘች ትሄዳለች ማለት ነው።